የሰው ልጅ ሲወለድ ከከበሩ ህዋሳቱ በጣም የከበረው ጭንቅላቱ ነው። የሰው ልጅ ራስ ላይ የተቀመጡ 7 ነገሮች አሉ እና አንድ ህፃን ሲወለድ እናት ልብ ብላ ብትመለከተው 7 ቀዳዳዎች ጭንቅላቱ ላይ አሉ። ህፃናት ተኝተው ይስቃሉ፣ ፊቱ ሲለዋወጥ ትመለከቻለህ። አንድ እናት ወይም አንድ አባት ልጁ ይሄ ፖርታል ይሄ ደጅ ከመዘጋቱ በፊት ማድረግ የሚችላቸው ነገሮች አሉ። ልጁ በጣም መልካም ልጅ እንዲሆን ትክክለኛ ነገር እንዲገባበት ግን ርቀት በሆነ መልኩ የእግዚአብሔር ብርሃን ኦር ስም ሊጻፍበት ይችላል። ሰውን በራሱ ብቻ ታውቀዋለህ። ረቂቅ አይኖች ደግሞ በውስጥ አሉት። ቅኔል ወይም ፒኒየል ግላንድ ነው። ሰው ለመብላት፣ ለመጠጣት፣ ለመውለድ ብቻ ምድር ላይ የመጣ ከመሰለው ከእንስሳው የሚለይበት ነገር የለም። ጭንቅላታችን ካለበት ቦታ ነው ስጋችን የሚሰበሰበው። ምሳሌ ወተትን ማጥቆር፣ ማርን ማምረር እንደሚባለው ክፉ ነገር ሁልጊዜ መልካሞቹን ነገር አጥቆሮ ማሳየት ይፈልጋል። ከህግ ውጭ ባለው እውቀት፣ ህግ ማለት በተጻፈ ምናምን በሚለው ውጭ ባለው እውቀት የተመሩ ሰዎች አሉ። የሰው አንጎል በጣም ትልቅ ነው። በተለይ የሰው ራስ በኢትዮጵያ ሊቃውንት ሲገለጽ መክብበ ህዋሳት ይባላል። ህዋሳትን ሁሉ ከቦ የሚይዝ እና በሱ ውስጥ የሚኖር ታላቅ የከበረ ነገር ነው። እንግዲህ ራስን ስናይ አንጎልን ስናይ ራስ ነው። ራስ ይሄ ነው፣ ናላ ነው። ውስጡ ደግሞ አንጎል ተቀምጦበታልና የሰው ልጅ ሲወለድ መጀመሪያ የሚወጣው ራሱ እኮ ነው አይደል? 96% ህፃናት ሲወለዱ መጀመሪያ የሚወጣው ራሳቸው ነው። ይሄ ራስ የከበረ ቦታ ነው። በኢትዮጵያዊ ትምህርት አንደኛ አክሊለ ብርሃን የሚሆንበት የሰውነት ክፍል ነው። ለምሳሌ የተለያዩ ቅዱሳት ስዕል ብትመለከች አንድ ትልቅ ብርሃን ከራስ በላይ አለ። ዘውድም የሚደፋው አክሊልም የሚደረገው ጭንቅላት ላይ ነው። ምክንያቱም ራስ ታላቅ ነገር ስለሆነ። ስለዚህ የሰው ልጅም እግዚአብሔር በተፈጥሮ ወደ ምድር ሲያመጣው መጀመሪያ አስቀድሞ የሚወጣው ጭንቅላቱ ነው ማለት ነው። ምክንያቱም ጭንቅላቱን መጠቀም ስላለበት ነው። እግሩን እጁን አይደለም። መጀመሪያ ሁሉንም የሚመራ ራሱን ነው። ራስ ከወጣ በኋላ ሌላው በቀለል ብሎ ሊወጣ ይችላል። ሌላው ቢቀድም ኖሮ ራስ ከበድ ስለሚል ለመውጣትም አስቸጋሪ፣ ህፃኑም ሊሞትም ይችላል ከእስትንፋስ እጥረት የተነሳ። ምክንያቱም ራስ የህይወት እስትንፋስ ከአምላክ የተቀበልንበት ቦታ ነው። ስለዚህ ራስ መሪ በመሆኑ ሁልጊዜም በተፈጥሮ አንጎልን የያዘ ራስ ይመጣል ወደ ምድር ማለት ነው። ይሄ በጣም የራስን ታላቅነት ይገልጻል። ለምሳሌ መጋረጃ ቢኖር ብለሽ አስቢ። ንጉሥ ዘውድ ደፍቷል እና መጀመሪያ እንደዚህ ብሎ ሲወጣ፣ ጎንበስ ብሎ ሲወጣ መጀመሪያ ምንድን ነው? ዘውዱ አይደለ? ዘውዱና ራሱ ነው የሚወጣ። ስለዚህ ሰውም ወደ ምድር ሲቀላቀል አስቀድሞ ራሱ መውጣት አለበት፣ ዘውድ የሚያርፍበት ራሱ። ስለዚህ አንጎል በጣም የከበረ ነው። ናላ የራስ ቅል የምንለው እና ለምሳሌ ጭንቅላት አንጎልን ይጠብቃል። እንደምታውቂው የራስ አጥንት ያንን ይጠብቃል። ሁለተኛ እንድናስብ ያደርጋል፣ እንድንመረምር ያደርጋል። አንጎል እንድናውቅ ያደርገናል። ስለዚህ አልፋ እግዚአብሔር ባወቀ የሰው ልጅ ሲወለድ ከከበሩ ህዋሳቱ በጣም የከበረው ጭንቅላቱ ነው አስቀድሞ ምድርን እንዲቀላቀል የሚያደርገው። ሌላው ጭንቅላት ወይም ራስ በኢትዮጵያዊ እውቀት 7ቱ መብራቶች የሚያበሩበት ተብሎ ይገለጻል። ለምሳሌ ጠቢቡ ሰሎሞን በጣም ጥበበኛ ነው እና ምን ይላል? ጥበብ ሀነጸት ላቲ ቤተ፣ ጥበብ ቤትን ሰራች ካለ በኋላ ወአቀመት ላቲ 7 አዕማደ፣ 7 ምሰሶችን አቆመች ይላል። ምንድነው ጥበብ? ምንድነው 7 ምሰሶ ሲባል ጥበብ እግዚአብሔር ነው። ቤቱ ዩኒቨርስ ነው። አጽናፈ ሰማይ አጽናፈ ምድር ነው። 7 ምሰሶች 7 ውለታት ብለሽ ልታስቢ ትችያለሽ። ይሄ አንደኛው ነው። ሁለተኛውና ትልቁ ግን የሰው ልጅ ራስ ላይ የተቀመጡ 7 ነገሮች አሉ። ለምሳሌ ፊታችን ላይ 2 አይኖች አሉ፣ 2 ጆሮዎች አሉ፣ 2 የአፍንጫ ቀዳዳ አለን፣ አፍ አለን። ሲደመር 7 ነው እና ጥበብ ማደሪያው እኛ ነን። በተለይ ደግሞ ራሳችን ነው፣ ልባችንና ኩላሊታችንን በመቀጠል እና 7 ምሰሶ የተባሉት እነዚህ ናቸው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ ሁሉም የሚገኘው ራስ ላይ ነው። ሌላው አንድ ህፃን ምድርን ሲቀላቀል አንድ አሻራ አሳይቶ ነው የሚወለደው።
ቅድም ጠቅሻለሁ 96% ሰው ሲወለድ በራስ ጭንቅላቱ ነው ችግር ካልተፈጠረ በስተቀር በተፈጥሮ እግዚአብሔር ሲያመጣው እና አንድ ሕፃን ሲወለድ እናት ልብ ብላ ብትመለከተው 7 ቀዳዳዎች ጭንቅላቱ ላይ አሉ። አንደኛው እዚህ ጋር የሚገኝ ነው። የዳይመንድ ቅርጽ አለው። ብዙዎች እናቶች ያውቁታል። አሻራ ሊሉት ይችላሉ። አንቺ እንግዲህ ልጆችሽን በወለድሽ ጊዜ አይተሽው አላየሽው ይሁን አላቅም። ፎንታኔል የሚባል አለ በሳይንሱ፣ በእኛ ደግሞ ድማህ ይባላል። የራስ ቅል አጠቃላይ ራስ ቅል በተለይ ሴንተሩ ግን እዚህ ጋር ፊት ለፊት 4 እንትኖች ነው። ዳይመንድ ቅርጽ ነው፣ ስኩዌር ነው። ኋላ ላይ ደግሞ 3 ማዕዘን ጂኦሜትሪ ነው። ሰው ሲወለድ ጂኦሜትሪ ነው። 4 እዚህ ጋር 3 እዚህ ጋር። ይሄ ቶሎ ይዘጋል። በእንትኖቹ አሻራ ሊሉት ይችላል፣ ግብግቢት፣ አሻራ ወዘተርፈ የሚል ስም አለው። ነገር ግን በዚህ በጥበቡ ትምህርት ሌላ ጉዳይ ነው። እነዚህ እንደ በር ናቸው። ድልት ነው የምንላቸው ወይም በር መተላለፊያ ወይም አንቴና ማለት ትችላለች፣ ሲግናል የሚስብ እና ይሄ ፊት ለፊት ያለው 4 ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ከበስተጀርባ ያሉ 3 ናቸው። ትራያንግል ወይም 3 ማዕዘን ነው። ልብን፣ ቃልን፣ እስትንፋስን ይወክላል። ስለዚህ ሰው ራሱ 7 ነገር ነው። እሳት፣ ውሃ፣ ነፋስ፣ መሬት አለው። ልብ፣ ቃል፣ እስትንፋስ የነፍስ 3ቱ ጠባያት። ይሄ ደግሞ 4ቱ የሰው ባህሪያት የስጋ ባህሪያት ማለት ነው። ሲጣመሩ ነው ሰውን ሰው የሚያሰኘው እና እነዚህ ለሕፃኑ ምን ያደርጉለታል? ረቂቁን ዓለም እንዲያ ያደርጉታል። ምክንያቱም ሕፃናት ንጹህ ናቸው። ምንም ነገር በደል የለባቸውም። በእኛ ንጽሐ ጠባይ አላደፈባቸውም ማለት ጠባያዊ ንጽህና አላደፈባቸውም። ከመላእክት ጋር የሚተካከሉ ናቸው። ስለዚህ በዛ እድሜያቸው አባባ ማማ የሚለው ነገር ከመጀመራቸው በፊት መንፈስ ሊያዩ ይችላሉ፣ መላእክት ሊያዩ ይችላሉ። እኛ ከዛ በኋላ ሲዘጋ ይዘጋል፣ ሜሞሪውም አይኖረንም እንጂ ትክክል ነው። ለምሳሌ ሕፃናት ተኝተው ይስቃሉ፣ ድንገት ይስቃሉ። አንቺ ለማጫወት ብትሞክሪ እሱ ግን አቴንሽኑ ወይም ትኩረቱ ሌላ ቦታ ሆኖ ሊሆን ይችላል። ፊቱ ሲለዋወጥ ትመለከቻለሽ። ይሄ ማለት ረቂቁን ዲሜንሽን ያያል ማለት ነው። የ5ኛው ልኬት ለሱ ክፍት ነው። በኋላ ልክ በ18 ወር ሲሞላው አንድ ሕፃን ይዘጋል፣ ደጁ ይዘጋል። ይሄ የነፍስ ጌቱ የነፍሱ በር ቶሎ ይዘጋል። አባዬ ማየ ወደ ስጋዊ ዓለም መለወጥ ይጀመራል። ብዙ ነገሮች ይመጣሉ። ሞር ግንኙነቱ ከአባት ከእናት ከሚያየው ከሚዳስሰው አይነት ነገር ጋር ይሆናል እንጂ በጣም ትልቅ በሮች ናቸው። እያንዳንዳቸው በፊደል ልኬት የሚለኩና የአምላክ ስም አላቸው። እዚህ መጥቀስ ባያስፈልግም በእያንዳንዱ ላይ የሚሆን ነገር አለ እና በዚህ ጥሩ በር ነው ማለት ነው። እና ይህን ሁሉ የያዘው ግን ራስ ነው። ትልቁ አሁን ራስ ላይ ስንመጣ ነው። እና አንድ እናት ወይም አንድ አባት ልጁ ይሄ ፖርታል ይሄ ደጅ ከመዘጋቱ በፊት ማድረግ የሚችላቸው ነገሮች አሉ። ልጁ በጣም መልካም ልጅ እንዲሆን ትክክለኛ ነገር እንዲገባበት እና አስተዋይ ወላጅ ነው ሞባይል አይሰጥም በዛ እድሜው ላይ። ለምን? ኤሌክትሮማግኔቲክ ጨረሮች ናቸው እና ቅዱስም ነገር ሊገባ ይችላል፣ ክፉም ነገር በር ነው። በር እስከሆነ ድረስ የሆነ ነገር ሊገባበት ይችላል እና በጣም መጠንቀቅ የሚያስፈልግበት ሰዓት ነው። ብቻ ምንድን ነው ራስን ስናነሳ 7ቱ መቅረዞች ወይም 7ቱ ብርሃኖች የሚያበሩበት ነው። ዛትስዋይ አንድ ሰው በመንፈሳዊ ዓለም በብቃትም ደረጃ ቢሄድ ያው የብርሃን አክሊል፣ ንጉስም ቢሆን ከላይ ዘውድ፣ ካህንም ቢሆን ከላይ ጥምጥም ወይም አክሊል መድፋቱ ከራስ በላይ ስለሌለ ነው እና ራስን ስናነሳ ትልቁ አንጎል ያለበት የከበረ ቦታ እንደሆነ ልንረዳው ይገባል። ሁለተኛ የሕይወትን እስትንፋስ የተቀበለ አካል ነው። ምሳሌ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል። ይሄ የሕይወት እስትንፋስ የገባው ራሳችን በተሸከመው አካል ላይ ነው። በግዕዝ ገጽ ላይ ነው ይላል፣ ፊት ላይ ይላል። በአማርኛው ደግሞ እና ሌሎች ትርጉሞች በአፍንጫው ይላል። ምንም ችግር የለው። ያም ሆነ ይህ ብቻ የሕይወትን እስትንፋስ የሚቀበል ስለሆነ ማህተመ እግዚአብሔር ለምሳሌ የእግዚአብሔር ማህተም ቢሆን ግንባሩ ላይ ይቀረጻል ነው። ማንም ሰው ሊያየው አይችልም፣ ግን ርቀት በሆነ መልኩ የእግዚአብሔር ብርሃን ኦር ስም ሊጻፍበት ይችላል። ለዚህ ነው በተለያዩ ቅዱሳት መጻሕፍት ንባባት ላይ ግንባራቸውን አተመባቸው ይላል እና ግንባር ወሳኝ ነው በጣም። ስለዚህ የአልፋ እግዚአብሔር ብርሃን የሚያበራበት ትልቅ ቦታ እንደሆነ እንረዳለን። ሌላው ራስን ስናነሳ ሰውን በራሱ ብቻ ታውቂዋለሽ።
ሰው ማለት እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ነው። ወይም ባህርያተ ሥጋና ባህርያተ ነፍስ አንድ ላይ የተጣመሩበት የተዋሃዱበት የተሰናሰሉበት ነው። ለምሳሌ በቀላሉ ለማስረዳት እሳት አለን እንላለን አይደለ? ገላችን ይሞቃል፣ ይተኩሳል ወዘተርፈ። ውሃ አለን እንላለን፣ ፈሳሽ አለን፣ ደም አለን፣ ሽንት ምናምን ፈሳሾች ነገሮች አሉ። ምራቅም ምናምን የውሃ ጠባይ ነው። እንደ ነፋስ እንተነፍሳለን። እንደ መሬትነታችን አጥንት፣ ጅማት፣ ጠጉር፣ ጥፍር አለን። ይሄ የምናውቀው ነው። እንደ ነፍስ ደግሞ ልብ፣ ቃል፣ እስትንፋስ አለን። ይሄም የምናውቀው ጉዳይ ነው። ግን የትም ሳትሄጂ እነዚህን የምታያቸው ፊት ላይ ነው። ሩቅ መሄድ አያስፈልግም። በእኛ በኢትዮጵያዊ እውቀት ወይም በትልቁ የስነ ፍጥረት የጥበብ ትምህርት ላይ እግዚአብሔር እሳትን ከአንገት በላይ፣ አየርን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን ከወገብ በታች ሞር ጠንከር እንዲልና እንዲመራ አድርጎ አስቀምጦታል። ግን እዛ ሳንሄድ ፊት ላይ እናየዋለን። ለምሳሌ አይን አለን፣ አፍንጫ አለን፣ አፍ አለን። ቀላል ነገር ነው። ይሄ ፓተርን ነው። አይናችንን ስናይ ከእሳት ባህሪ ጋር ይገናኛል ነው። እሳት ብርሃን ነው አይደል? ሞር አይናችን ከብርሃን ጋር ተዋህዶ ያያል። ቀጥሎ አየርን ብናይ ነፋስ ነው። አፍንጫችን ይተነፍሳል። ውሃና መሬት ፈሳሽና ጠጣር ነው። ፈሳሽና ጠጣር አፋችን ይወስዳል። ስለዚህ ምንም ሳይሄድ ሰው እሳትነቱን፣ ነፋስነቱን፣ ውሃነቱንና መሬትነቱን እዚሁ ላይ ያየዋል ማለት ነው። አምስተኛ ባህርየ ነፍስ ደግሞ ረቂቅ አይኖች ደግሞ በውስጥ አሉት። ቅንኤል ወይም ፒኒየል ግላንድ አለው። ረቀቅ ያሉ ህዋሳት በኋላ ልናነሳቸው እንችላለን፣ ከባህርየ ነፍስ ጋር የሚያያዙ። ስለዚህ ሰውን ሰው የሚያደርጉት ባህርያት ሁሉ ፊቱ ላይ ታነቢበታለች። ሰው ማለት ካርታ ነው። ሰው ዝም ብሎ ፊቱን በመስታወት እያየ እንዲኖር አይደለም። እያንዳንዱ ህዋሱን እያየ የሰራውን አምላክ እንዲያደንቅ ከመሆኑ ጋር ተያይዞ እነዚህ ሁሉ ካርታዎች የእሳት፣ የነፋስ፣ የውሃና የመሬት ካርታ እና ባህርየ ነፍስ ደግሞ በራሶቹ መካከል ሴንተር ላይ መካከል ላይ አድርጎ ደግሞ እዚህ ጋር ረቀቅ ያለ አይንን ሰጥቶታል ማለት ነው። ስለዚህ በዚህ መልኩ ሰውን የሚታወቅበት ነው። ራስን ስናነሳ ሌላ የሰው ልጅ ይቀመጣል፣ ይቆማል። በመቀመጡ ምድራዊ ነው፣ በመቆሙ ሰማያዊ ነው እና ሲቆም ወደ ሰማይ ያለው ክፍሉ ጭንቅላቱ ነው። ምንም ግዴታ ቀና ብሎ የሚያየው እንትን ነው። ሁለት እግሩ ደግሞ መሬትን ይረግጣል። ስለዚህ ራስን ስናነሳ ሰማያዊ እንደሆነ እንረዳለን። ቦታውም ሰማይ ነው። ጭንቅላታችን ሰማያዊ ምስጢር የያዘ ነው። እስካሁን እየተነተን እንደመጣ ነው ማለት ነው። ስለዚህ ሰው ከእንስሳው የሚለየው እንስሳትን ሲፈጥራቸው እግዚአብሔር 4 እግር ሰጥቷቸው ነው። 4 እግር ሰጥቷቸዋል። ሳር ይግጣሉ፣ ይጎነጫሉ፣ ይዋለዳሉ። በቃ ሀሳባቸው መብላት፣ መጠጣት፣ መውለድ ነው። ከዛ ውጭ ሊያስቡ አይችሉም። ስለዚህ 4 እግር ሰጥቷቸው መሬት እያዩ ነው የሚኖሩት። ለምንድን ነው? ተፈጥሯቸው መሬት ነው። በቃ ከምግብ ውጭ ማሰብ አይችሉም። ከመጠጥ ውጭ ማሰብ አይችሉም። የሚጠለሉበት ቦታ ይፈልጋሉ። ከዛ ውጭ አያስቡም። ሌላ መውለድ ስጋዊ ነገር ነው። ተራክቦ ጾታዊ ግንኙነት ይፈጽማሉ፣ ልጆቻቸውን ያስቀጥላሉ ነው። ሰው ግን እንደዛ አይደለም። ጭንቅላቱ ሁለት እግር ብቻ ነው ያለን ነው። እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና እንድንል አድርጎናል። ቀና የሚለው ደግሞ ጭንቅላታችን ነው። ምድራዊ ሳትሆን ሰማያዊ ጭምር ነህ ነው። በእግር ምድራዊ ነህ፣ ትወልዳለህ፣ ትበላለህ፣ ትጠጣለህ ምናምን። ግን እንድትበላ፣ እንድትጠጣ፣ እንድትወልድ ብቻ አይደለም ምድር ላይ የመጣኸው ነው። ክልክል ነው፣ በጣም ክልክል ነው። ሰው ለመብላት፣ ለመጠጣት፣ ለመውለድ ብቻ ምድር ላይ የመጣ ከመሰለው ከእንስሳው የሚለይበት ነገር የለም። ሰው አይደለም። ሰው ግን ቀና ይላል። ሰማያዊ ርስት እንዳለው ያስባል። የሰማይ ሰማያት ይሄዳል። አምላኩን ይሻል፣ ይፈልጋል። ተመስጦ፣ ተስፋ፣ ፍቅር፣ ምንትስ የሚሉት የመንፈስ ፍሬዎች ከፍ ከፍ ይላሉ። ስለዚህ ሰው ሲቆም ሰማይን የሚነካ እንትኑ ይሄ ነው። ግዴታ ቀና ብሎ ካላየ ሰው መሆኑን ያጠራጥራል። ለምን ሰው ከዋክብት ምን ይሰራልናል? ፀሐይ፣ ጨረቃ ምን ይሰራልናል? ለምን እናንጋጥጣለን ይላል። ያ ከሆነ ለምን እንደ እንስሳ 4 እግር ኖሮት መሬት እያየ አይኖርም? እና ፈጣሪውም ይጠይቀዋል። ጭንቅላት የሰጠው 2 እግር የሰጠው ቀና እንድትል ያደረኩክ ትልቁን ህዋ አይተህ ገናንነቴን እንድታውቅና ሰማያዊ ርስት እንዳለ እንድታስብ ጨምሮ ነው ብሎ ሲጠይቅ መልስ የለንም። እና ዋናው ምንድነው? ራስን ስናነሳ ስንቆም ወደ ሰማይ የሚያው ክፍላችን እሱ ነው። ትልቅነት ነገር ነው። ለምሳሌ ከአትክልት ጋር ብናገናኝን አዝሬት አትክልት እጽዋት
እግራችን እንደ ስር ነው፣ እንደ አባትና እንደ እናት ነው። ሁለት እግር ብቻ አለን አይደል? ሁለት እግር አለን። ከዛ ይሄ ያለ፣ ከዛ ይሄ እጅ ምናምን አለን። ጭንቅላት ከላይ ሆነ። ምንድን ነው የሚያመለክተው? ይሄ እንደ ስር ነው። ለምሳሌ ዛፍ ምን አለው? ስር አለው፣ ግንድ አለው፣ ቀጥሎ ቅርንጫፎች አሉት፣ ጫፍ አለው። ሰውን ይመስላል ነው። እንደ ስር እግር አለን ነው። እግሮች ግን እግሮቻችን አባትና እናት ናቸው። ሰው ትውልዶቻችን ነው። ይሄኛው እዚህ ድረስ ያለ ነው፣ እኛ ነን ግንዱ። ይሄ ደግሞ ቅርንጫፍ ነው። ሁለት አለ፣ ከሁለት ላይ ደግሞ 10 እንደ ብራንችስ ናቸው እና ስርም ብራንች አለው፣ ጣቶች አሉ። ይሄ ብራንች ነው። ይሄ ማለት ከኛ ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም ነው። ስለዚህ እኛ መገኛ ወላጆች አሉ፣ እኛ ያለ፣ እኛ ደግሞ የምንወልዳቸው ምናምን የኛ ልጅ ይቀጥላል። ይሄ ግን ሰማያዊ ነገር ነው። ጫፍ ነው፣ ቦታውም ላይ ነው፣ ከፍታ ነው። የምድራዊ ጉዳይ አይደለም ነው። መውለድ መክበድ ብቻ አይደለም፣ መገኘት ብቻ ሳይሆን ሰማያዊ ርስት ነው። ከዚህ በላይ በቃ ሌላ ዓለም ነው፣ ከፍ ያለው ረልም ነው እና ይህን ነገር የምናውቀው እንትን ነው። ስለዚህ በአጠቃላይ ምንድነው የሰው መታወቂያው ጭንቅላቱ ፊቱ ነው። ለፓስፖርት ፎቶ ብትነሺ እግርሽ አይነሳም፣ እግርሽ አይነሳም፣ ወድም አይነሳም። መታወቂያሽ አይደለም፣ መታወቂያሽ ፊትሽ ነው። በቃ ከአንገትሽ በላይ ሰው እግሩ ቢቆረጥ ይኖራል፣ ጭንቅላቱ ከተቆረጠ ግን መኖር አይችልም። ስለዚህ በጣም ወሳኝ ነው ሰው ክፍል። በመንፈሳዊም ትምህርት ሰው ሲሞት ሰውነቱ ይሞታል፣ ይነሳል። ሰው በተለያየ ቤተ እምነት ቢኖርም ይህም የሚታወቀው ምንድነው? ሲመሽ እንተኛለን። ስንተኛ አልጋችን ላይ ነው የምንጋደመው። ቁጭ ብለን አንተኛም፣ አልጋ ላይ እንጋደማለን። ስጋችን ያንኮራፋል፣ ለጥ ብሏል። ነፍሳችን ግን ህልም ታልማለች፣ ረፍት የላትም። ልክ ጠዋት ሲነጋ ብድግ እንላለን። ዶሮ ሲጮህ ምናምን ሊሆን ይችላል፣ አላርም ሞልተን። ምንድነው ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም መለየታችንን ያመለክታል። አልጋ ላይ መጋደማችን መቀበራችንን ያመለክታል። ህልም ማለማችን ወይም ስጋችን ሲያንኮራፋ ስጋ በመቃብር ውስጥ ቢተኛም ነፍስ ግን በሕያውነት መኖሯን ያመለክታል። ልክ ጠዋት ብርሃን ሲመጣ ብድግ ማለታችን ብርሃን አምላካችን ይመጣል፣ እኛ ምንነሳለን ነው። ስለዚህ ምንነሳው ደግሞ አሁን ለምሳሌ እንደ ክርስትናው ቤተ እምነት ጭንቅላታችን ካለበት ቦታ ነው ስጋችን የሚሰበሰበው። ስለዚህ ለእኛ እስከል የራስ ቅል ማለት የከበረ ነው፣ የሚያስፈራ ምልክት አይደለም። ሰው የራስ ቅል ሲያይ በጣም ይደነግጣል፣ ይፈራል። ኖ በጣም የስተት ነው። የራስ ቅል ግን በጣም የተቀደሰ ምሳሌ ነው። የራስ ቅል አናት እና እንደ መጥፎ ምልክት ለምሳሌ ወተትን ማጥቆር፣ ማርን ማምረር እንደሚባለው ክፉ ነገር ሁልጊዜ መልካሞቹን ነገር አጥቁሮ ማሳየት ይፈልጋል እና የራስ ቅል በጣም መጥፎ ምልክት እንዲሆን አስመስሎ ቀርጾታል እንጂ በጣም የተቀደሰ ነው። ሌላው ከህግ ውጪ ባለው ዕውቀት፣ ህግ ማለት በተጻፈ ምናምን በሚለው ውጪ ባለው ዕውቀት የተመሩ ሰዎች አሉ። ምሳሌ 22 አባቶች አሉ፣ ከአዳም ጀምሮ እስከ ያዕቆብ ድረስ ማለት ነው። ቁጥራቸው ስትቆጥሩ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ፣ ኖህ እያልሽ ብትወርጂ እስከ ያዕቆብ ሙሴ ጽላት አምጥቶ 10ሩን ቃላት እስኪቀበል ድረስ 22 ናቸው። በጣም ወሳኝ ጉዳይ ነው። እዚህ ላይ ከራስ ጉዳይ ጋር ያለው ማነሳው ማለት ነው። እና 22 አርእስተ አበው ይባላሉ። የእግዚአብሔርም 22 ስሞች አሉት፣ አሌፋት ይባላሉ። አዳምም በስነ ፍጥረት ትምህርት 22ኛ ስነ ፍጥረት ነው። ይህ ወሳኝ ጉዳይ ነው። ስለዚህ በአዳም ተፈጥሯዊ ቀመር ልክ የሰው ልጅ የጭንቅላት አጥንቶቹ ስከል ቦንስ ቁጥራቸው 22 ነው። 22 ነው። ይሄ ዝም ብሎ ሊሆን አይችልም። የአንገት አጥንት 7 ነው። 7ቱ ለታት አሉ። 22 ስነ ፍጥረት አለ እንደምናውቀው በስነ ፍጥረቱ ከሆነ ስከል ቦንስ 22 ነው። በእያንዳንዱ አጥንት ላይ እግዚአብሔር ስም የሚያንጸባርቅበት ነው። የብርሃን ቦታ ነው። ይሄ ብርሃን ቦታ ነው፣ ሌላ ቦታ አይደለም። በጣም የከበረ